ሰላም አለይኩም። ሶስት ነገሮች የሰውን ህይወት ያመሰቃቀላሉ። ድግምት ወይም ሲህር ወይም ደግሞ ሂስድ በይነ ናስ። ሶስቱም ሀቅ ናቸው። የሰውን ትዳር፣ የሰውን ስራ፣ ሰው ጋር ያለን መልካም ነገር ያመሰቃቀላሉ። ነገር ግን አልሐምዱሊላህ በእስልምና ብዙ መጠበቂያ መንገዶች አሉ። እሺ ሳንጠበቅ ተደርጎብን ይሆን ያደረገብንም ሰው እናቅም ይሆናል። ግን ተደርጎብን በጣም በፊት ከምንዋደድ ሰዎች ጋር አሁን ሳናቅ ወይ ሚስቴን ወይ ባልሽን በምትጠዩ ደረጃ ህይወትሽን እንድትጠይ ያለሽበት ሁኔታ በጣም አስቀያሚ፣ የጭንቀት በር ተከፍቶብሽ፣ የሀሳብ በር ተከፍቶብሽ በጣም ችግር ውስጥ ሆኛለሽ። ለዚህ ደግሞ እስልምና አልሐምዱሊላህ መፍትሄ አለው። አሁን እኔ የምለውን ነገር የምታደርግ ወይ የምታደርጊ ከሆነ ድግምቱ እንኳን የተደረገባችሁ ወይ ሂስዱ ያገኛችሁ ወይም የሰው አይን አግኝቷችሁ ቢሆን እንኳን ኢንሻአላህ በአላህ ፍቃድ ትፈወሳላችሁ። አሁን የምለውን ነገሮች 7 ነገሮች ለ3 ቀን ትጠቀማላችሁ። በአላህ ፍቃድ በእነዚህ ነገሮች በእነዚህ በምላችሁ ነገር በአላህ ፍቃድ ትፈወሳላችሁ። አንደኛ ሱረቱል ፋቲሃን ውሃ ታዘጋጃላችሁ። ውሃውን በብርጭቆም በዳባም ብቻ ውሃ ታዘጋጃላችሁ። ከዛ በኋላ አንዴ ስትቀሩ እንትፍ ትሉበታላችሁ፣ አንዴ ስትቀሩ እንደዛው ማለት ነው። ስለዚህ መጀመሪያ ላይ አንደኛ ሱረቱል ፋቲሃን 7 ጊዜ ትቀራላችሁ። በእያንዳንዱ ቂራት ላይ ውሃ ውስጥ ትንሽ ትተፉበታላችሁ። 7 ጊዜ ሱረቱል ፋቲሃን። ሁለተኛ ላይ ቁል ሁወላሁ አሐድን ሱረቱል ኢኽላስን 7 ጊዜ ትቀራላችሁ። ልክ እንደዛው በእያንዳንዱ ላይ ትተፉበታላችሁ። ሶስተኛ ላይ ሱረቱል ፈለቅን ቁል አዑዙ ቢረቢል ፈለቅን 7 ጊዜ ትቀሩበታላችሁ። አራተኛ ላይ ሱረቱል ናስ ወይም ቁል አዑዙ ቢረቢል ናስን 7 ጊዜ ትቀሩበታላችሁ። አራተኛ ማለት ነው። እንደዛ ሁሉንም ላይ ትተፉበታላችሁ። አምስተኛ ላይ ሱረቱል ካፊሩን ወይም ቁል ያ አዩሀል ካፊሩን 7 ጊዜ ትቀሩበታላችሁ። ስድስተኛ አያተል ኩርሲይ 7 ጊዜ ትቀሩበታላችሁ። በእያንዳንዱ ላይ መጥፋታችሁን እንዳትዘነጉ። ሰባተኛ ላይ ሱረቱል በቀራ የመጀመሪያ 5 አያቶችን 7 ጊዜ ትቀራላችሁ። በእያንዳንዱ ቂራት ላይ ልትረሱት የማይገባው ነገር እየተፋችሁበት። ከዛ በኋላ እንደዚህ ቀርታችሁ ካጠናቃችሁ በኋላ ወይ ጭንቅላታችሁን ሊያማችሁ ይችላል፣ ወይ ልባችሁ፣ በተለይ ልብ፣ ጭንቅላት፣ እነዚህ ነገሮች ከላዩ ላይ ውሃውን ትጠጣላችሁ። ከዛ በኋላ ትታጠቡበታላችሁ። በቀን 3 ጊዜ ይሄንን ታደርጉታላችሁ። ለስንት ቀን? ለ3 ቀን። ከዛ በኋላ ከ3 ቀን በኋላ በአላህ ፍቃድ ትፈወሳላችሁ። ሌሎችም ኢንሻአላህ ብዙ አስተምሮቶች አሉ ለወደፊት እንዳይነካን የምንከላከልበት። ኢንሻአላህ በሌላ ቪዲዮ እመጣለሁ። የዚህ ፔጅ ቤተሰብ ካልሆናችሁ ቤተሰብ ሁኑ። ኢንሻአላህ ለሌሎች ዲዩት ብዙ ወንድም እህቶች ችግር ውስጥ ያሉ ስለሚኖሩ ለሌሎችም ዲዩት ኮፒ ሊንክ ሼር በማድረግ ተባበሩ። ኢንሻአላህ የአጅሩ ተካፋይ ትሆናላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።